እኔ የምላችሁ ዛሬ የዚህ ሀገር ናሽናል ዴይ ነውና በጣም በሚገርም ሁኔታ ከዜጋዋ በላይ የኛዎቹ ያከበራችሁት ነውና የምራችሁ ነው። ግን በመጀመሪያ ደረጃ እቺ ሀገር መጥፎ ነገር እንዲገጥማት አልመኝላትም። ተረዝቀንበታል፣ ቤተሰቦቻችን ህይወት ለውጠንበታል፣ ብዙዎቻችን ህይወታችንን ለውጠንበታል። እንደ አንድ ሙስሊም ደግሞ የረሱል ሀገር ናት አለይሂ ሰላም። ምንም መጥፎ ነገር እንዲገጥማት አልፈልግም። ግን እተው ግዴላችሁ። አሁንም ድረስ ወገኖቻችን እስር ቤት የተሰቃዩ ነው ያሉት። ከትናንት ወዲያ እንኳን አይታችኋል፣ ብዙ ቪዲዮ የሞቱ ሰዎች አሉ ተብሎ በዛ ጉዳይ ላይ ገና እያጣራ ነው። እርግጠኛ ሳልሆን አላወራበትም ብዬ ነው። ግን እንደዛ ስትሆኑ ስናያችሁ የሆነ የሚሰማን ነገር አለ። የሆነ ቁስላችን ላይ ነው በቃ እንጨት እየሰደዳችሁ ያላችሁት። ዛሬ እህቶቻችን እየታሰሩ ነው፣ እየተሰቃዩ ነው። ልጆቻችን፣ ህፃናት፣ እናቶች፣ አባቶች የሆነ በነበር ያለፈ ምናምን ታሪክ እኮ ቢሆን ችግር የለውም። ግን አሁንም ድረስ የችግሩ ሰለባ የሆኑ ሰዎች ቁጭ ብለን ምንም እንዳልተፈጠረ እናንተ እንደዛ ስትሆኑ ስናያችሁ የሆነ ያማል። ገባችሁ አይደል? በጣም ነው የሚከብደውና የሚመስለው የግድ የኔ ቤት መጥቶ ያ ችግር እስካላንኳኳው ድረስ የሌላ ሰው ህመም አይደለም የምትሉ ያክል ነው የሚሰማውና አልመኝላችሁም ማናችሁም የደረሰብን እንዲደርስባችሁ። ግን አትሊስት ጀስት ፊል ለማድረግ ሞክሩ ያለንበትን ሁኔታ። ብዛትኛ የችግሩ ሰለባ የሆኑ ሰዎች ስናያችሁ አብዛኞቻችን አይታችሁ ከሆነ ከጅዳ ውጭ ገጠር ውስጥ ነው ያለ ነው። ከነማን ተደብቀን ከነሱ አገር መግባትን ፈርተን ሳይሆን ውስጥ ያለው ነገር መጥፎ ስለሆነ ጀስት ይሄ ነገር ሶልቭ ተደርጎ ቢሆን ኖሮ ችግሩ እኮ ምንም አይደለም። ግን አይተን ማናቀውን በጣም ብዙ ነገር አይተናል። እዚህ ሀገር ላይ የተደሰትንበትን የተረዘቅንበትን ያክል በጣም ብዙ ነገር አተናል። ብዙ ማንነታችንን በአሁን ሰዓት ላይ ከጅዳ ውጭ በየገጠሩ ወንድ የሚሰራውን ስራ እየሰራን ያለ ነው። ይሄን ሁሉ ነገር ችለን መተን ደግሞ እናንተ ጋር ምንም እንዳልተፈጠረ ሆናችሁ ከሀገሪቱ ችግር የለብንም ከእንትኑ እንጂ የምትሉት ነገር በእርግጥ የለብንም። ግን ይቺ ሀገር ተቀያያሪ መንግስት የሚመራት ቢሆን ኖሮ የተሻለ መንግስት ሲመጣ የተሻለ ነገር ይመጣል ትላላችሁ። ግን ይቺ ሀገር በመምለካ ነው የምትመራው። መምለካ ማለት ያኔ አንድ ቤተሰብ ውስጥ እርስ በርስ ወራሳ በውርስ ነው እንትኑንና ምንም የተለየ ነገር አይመጣም። እና የነሱ ጭካኔ አይበቃም። በቃ ያማል ስናያችሁ። በቃ ትክክለኛው ሪል ማሽቃበጥ ለኔ ይሄ ነው። እኛን የሆነ ለማሰብ ሞክሩ። አሁንም የችግሩ ሰለባ የሆኑ ሰዎች ስናያችሁ በጣም ነው የሚያመን። ትላንት እንዴት ድምጽ ሆናችሁልን ታዲያ? እባካችሁ የሆነ በልኩ አድርጉት። ግድ የላችሁም። ተውት።